ሰላም ጤና ይስጥልን የቻናላችን ቤተሰቦች የ2026 የዓለም ዋንጫ አሁን እጅግ ወደሚጠበቀው ወደሚቀጥለው አስደሳች ምዕራፍ ተሸጋግረዋል። የሩብ ፍጻሜ ጨዋታዎች ዛሬ ሐሙስ ይጀምራሉ። በዛሬው ዕለት መላው ዓለም አይኑን ቦስተን በሚገኘው ጂሌት ስታዲየም ላይ ያደርጋል። ምክንያቱም የዚህ ዓለም ዋንጫ ዋነኛ እጩ የሆነችው ፈረንሳይ ከአፍሪካውያን ኩራት ሞሮኮ ጋር የሚያደርጉት ፍልሚያ በጉጉት የሚጠበቅ ነው። ይህ ጨዋታ በ2026 ኳታር የዓለም ዋንጫ ግማሽ ፍጻሜ ድጋሚ ሪማች በመሆኑ የበቀልና የታሪክ ማደሻ መድረክ ነው። በመጀመሪያ ስለ ፈረንሳይ ወይም ሌፕሎዙ እናውራ። ፈረንሳዮች በዚህ ውድድር እስካሁን ባደረጓቸው 5 ጨዋታዎች 14 ጎሎችን በማስቆጠር የውድድሩ አስፈሪው የአጥቂ መስመር እንዳላቸው አሳይተዋል። ቡድኑን በካፕቴንነት የሚመራው ኪሊያን ምባፔ በድንቅ ብቃቱ 7 ጎሎችን በማስቆጠር የኮከብ ጎል አግቢነቱ ፉክክሩን እየተጋራ ነው። ኪሊያን ምባፔ በተጨማሪ እንደ ኡስማን ዴምቤሌ፣ ማይክል ኦሊሴ እስካሁን 5 አሲስት ያደረገው ብራዚሊ ባርኮላን ያሉ ኮከቦች የፈረንሳይን የፊት መስመር እጅግ ፈጣንና ገዳይ አድርገውታል። በባለፈው ጨዋታ ፓራጓይን 1-0 አሸንፈው ሲያልፉ ቡድኑ አስቸጋሪ ጨዋታዎችንም የመቆጣጠር ብስለት እንዳለ አሳይቷል። በሌላ በኩል የአፍሪካ ሻምፒዮኖቹ ተብለው የሚጠሩት ሆኖም ግን ሴኔጋል ዋንጫውን የወሰደችበት በድረገጽ ላይ ግን የአፍሪካ ሻምፒዮን ተብለው የሚጠሩት የአትላስ አንበሶቹ አሁን አስደናቂ ጉዞ እያደረጉ ይገኛሉ። በምድብ ጨዋታቸው ስኮትላንድና ሂቲን አሸንፈው ከብራዚል ጋር አቻ ከተለያዩ በኋላ በኖካውት ደረጃ ኔዘርላንድና ካናዳ ድባቅ መጥተው እዚህ ደርሰዋል። ነገር ግን ለሞሮኮ ትልቅ ሞርዶ የሆነው የቡድኑ ኮከብ አጥቂ ኢስማኤል ሳይበሪ በውድድሩ 3 ጎሎችን ያስቆጠረው በጡንቻ ጉዳት ምክንያት ከዚህ ጨዋታ ውጪ መሆኑ አሰልጣኝ መሐመድ ወሃቢን አሁን ሙሉ ተስፋቸውን በሪያል ማድሪድ ኮከብ ብራሂም ዲያዝና በፈጣኑ አዝዲን ኡናሂ ጥምረት ላይ ጥለዋል። ሞሮኮዎች በታክቲክ የተደራጁ በአካል ብቃት ጠንካራና አሁን ላይ ያሉ የ34 ጨዋታዎች ያለመሸነፍ ጉዟቸውን በመሆኑ በቀላሉ እጅ አይሰጡም። ታሪካዊ እውነታዎች ስናይ ፈረንሳይና ሞሮኮ እስካሁን 6 ጊዜ የተገናኙ ሲሆን ፈረንሳይ 4ቱን አሸንፋለች። ሞሮኮ ደግሞ እስካሁን በ90 ደቂቃ ፈረንሳይን አሸንፋ አታውቅም። ኮምፒውተር ኦፕታ እንደተነበየው ከሆነ ፈረንሳይ ጨዋታውን በ90 ደቂቃ የማሸነፍ እድሏ 61.7% ሲሆን የሞሮኮ የማሸነፍ እድሉ 16.2% ነው። ጨዋታው ወደ ተጨማሪ ሰዓት የመሄድ እድሉ ደግሞ 22.1% ነው ሲል ኦፕታ ገምቷል። በ4-2-3-1 አሰላለፍ ፈረንሳዮች ይገባሉ ተብሎ ሲጠበቅ ሞሮኮዎች ደግሞ በ4-2-3-1 ይገባሉ ተብሎ የሚጠበቅ ነው። የዛሬው ጨዋታ ጁላይ 9 በ2026 በቦስተን ስታዲየም ይደረጋል። በኢትዮጵያ ሰዓት አቆጣጠር ደግሞ ምሽት 4 ሰዓት ላይ በቀጥታ የሚካሄድ ጨዋታ ነው። እሺ የቻናላችን ቤተሰቦች የእናንተ ግምት ምንድን ነው? የአትላስ አንበሶቹ ሞሮኮ የአውሮፓ ኃያል ፈረንሳይን ጥለው ማለፍ ይችላሉ ወይስ ፈረንሳይ ወደ 3ኛ ተከታታይ የዓለም ዋንጫ ግማሽ ፍጻሜ ትጓዛለች? ያላችሁን ግምት አሁኑኑ ኮመንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁ ላይክ ማድረጋችሁንና አዳዲስ የስፖርት መረጃዎች በፍጥነት እንዲደርሷችሁ ቻናላችን ሰብስክራይብ ማድረጋቸውን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ቀን።